ፖሊስ ክሊራንስ ያቆየገቱሲ ሀቺ ኦራተ ኦዶ ኤካዳያስ በዩኤኢ የፖሊስ ክሊራንስ ጉዳይ በተባበሩት አረብ ኤምሬቶች የሚኖሩ ኢትዮጵያውያን ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ ይታወቃል። ይሁን እንጂ ሰሞኑን በቪዚት ቪዛ ወደ ሀገሪቱ የገቡ በርካታ ዜጎች የፖሊስ ክሊራንስ ወይም ከወንጀል ነፃ መሆናቸውን የሚገልጽ ማስረጃ ሳይዙ በመምጣታቸው ያገኙትን የስራ ዕድል ወደ ቋሚ መኖሪያ ቪዛ ለመቀየር ትልቅ እንቅፋት ገጥሟቸዋል። ይህን ተከትሎ በዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ጄኔራል ጽሕፈት ቤት ቅጥር ግቢ ከወትሮ በተለየ ሁኔታ በበርካታ ዜጎች ተጨናንቋል። ይህንን ድንገተኛና ከፍተኛ ቁጥር ያለው የአገልግሎት ፈላጊ ፍላጎት ለማርካት ቆንስላ ጄኔራል ጽሕፈት ቤቱ ዘወትር እንደሚያደርገው ከዱባይና ሰሜን ኤምሬቶች የኢትዮጵያ ኮሚኒቲ ማህበር ጋር በቅንጅት እየሰራ ነው። የቆንስላውና የኮሚኒቲ ማህበሩ ሰራተኞችም የሚደነቅ መስዋዕትነት እየከፈሉ ይገኛሉ። መደበኛውን የስራ ሰዓት ወደ ጎን በመተው ጠዋት ከመደበኛ የስራ ሰዓት ጀምሮ በሀገሪቱ ሰዓት አቆጣጠር እስከ ምሽቱ 9 ሰዓት ወይም 10 ሰዓት ድረስ ብሎም ከስራ ቀናት ውጪ በመግባት ዜጎችን በማገልገል ላይ ናቸው። ዜጎች ጉዳያቸው ሳይፈጸም ወደ ቤታቸው እንዳይመለሱ በቁርጠኝነት እየሰሩ ይገኛሉ። ስሜ ዳውር ደሳለኝ ይባላል። ያለው ነገር በጣም ደስ ይላል። ትናንት ነበር የመጣሁት፣ ለዛሬ ተቀጠር በቅዳሜ ሰዓት አስተናግደውኛል። አንኮ ኤልሳይ ተስፋኝ ጀለማ ኢትዮጵያ ራይን ኑፌ ሬፉ መካነን ኑፌ ታያጅላ ፖሊስ ክሊራንስ ባፈቹ ዳፊ ኤምባሲ ዱባይ ጅሩ ዴምኔ ጅራይቹ ታያጅላ ጉያ ቅዳሜ ረኩኖ ጉዮኪ ጉያ ሰንበታራ ታያጅላ ኑ ከነኒ ባየት ገመነ ጅራ አብዲ ጉዳኑቲ ኡመኒ ቢየ ኦርማ ከሰት ኑ ገነ በቆና ሳኒቲ ሰኒ ኑ ታያጅሉ ሳኒቲ ጉዳት ገመነ ራ ገለቶማ ጀቹን በርባር ከዚሁ አገልግሎት ጋር በተያያዘ የዜጎችን እንግልት ለመቀነስ የተለያዩ ዝግጅቶች ተደርገዋል። የሰሞኑን የዱባይን ሞቃታማ የአየር ሁኔታ ተቋቁመው ለሚጠባበቁ ዜጎች በቅጥር ግቢ ውስጥ የመጠለያ ድንኳን ተዘጋጅቷል። በተጨማሪም መስተንግዶ ቀልጣፋ እንዲሆንና ወረፋ እንዲቀንስ ጊዜያዊና በጎ ፈቃደኛ ሰራተኞች ተመልምለው አገልግሎት እንዲሰጡም ተደርጓል። እነዚህ በጎ ፈቃደኞች መረጃ በመስጠት ቅጽ በማስሞላት ሰዎችን ወደሚፈልጉት መስኮት በመምራትና በተለያየ መልኩ የቆንስላውን ስራ እያቀለሉ ይገኛሉ። የጽሕፈት ቤቱ መደበኛ አገልግሎቶች እንደተጠበቁ ሆነው በአሁኑ ወቅት የአሻራና የውክልና አገልግሎቶች በልዩ ትኩረት እየተሰጡ ናቸው። እኔ ስሜ ዘካሪያስ ዛሮ እባላለሁ። ከኢትዮጵያ ነው የመጣሁት እና መጥቼ እዚህ ያገኘሁት አገልግሎት በጣም ነው ደስ የተሰኘሁት። እንደዚህ የራሱ ሰዓቱን ወይስ ሳያደርጉ በሰሩት ስራ በጣም እጅግ አድርጌ ማመሰገን ፈልጋለሁ። እዚህ ያሉ እግዚአብሔር ይባርካችሁ፣ በዚህ ቀጥሉ ማለት እወዳለሁ። እኔ መቃንኮ ዩሱፍ አብደላ ጀላማ Iddoon dhaloota kiyyaa Itoophiyaadha. Yookiin istilaansinii fudhachuudhaaf iddoo kana dhufe. Iddoo kana kan dhufe guyyaan kun guyyaa boqonnaa keessaniiti. Jaalalaan gammachuudhaan nu simattanii nu keessummeessuu keessanii guddaa galatoomaa isiniin jedha. እዚህ የመጣሁት ማለት አሻራና እንትን ለማስተካከል ነው የመጣሁትና አገልግሎቱ በጣም ደስ ይላል። ከሚባለው በላይ ነው። ስነ ስርዓታቸው ሁሉ ነገሩ በጣም ደስ ይላል። ከሚባለው በላይ ነው። ከጠበቁት በላይ ነው። ከሀገር ቤት ከወንጀል ነፃ ሰርተፊኬት ሳይዙ ለመጡ ዜጎች የተዘረጋው አሰራር ይህንን ይመስላል። መጀመሪያ ወደ ቆንስላው በመምጣት አሻራ ይሰጣሉ፣ ውክልናም ያዘጋጃሉ። ቆንስላው ባመቻቸው የኮሪየር ወይም ፖስታ አገልግሎት ሰነዶቹ ወደ ሀገር ቤት ይላካሉ። በሀገር ቤት ያለ ተወካይ ሰነዱን ተቀብሎ አዲስ አበባ ወደሚገኘው የፖሊስ ወንጀል ምርመራ ፎረንሲክ ዳይሬክቶሬት በመውሰድ ማረጋገጫ ያወጣል። በመቀጠል እንደ አስፈላጊነቱ ሰነዱ በህጋዊ ተርጓሚ ወደ አረብኛ ወይም እንግሊዝኛ ተተርጉሞ በውጭ ጉዳይ ሚኒስቴር ማህተም ይረጋገጣል። በመጨረሻም አዲስ አበባ በሚገኘው የዩኤኢ ኤምባሲ ማህተብ ተረጋግጦ ወካይና ተወካይ በተስማሙበት አማራጭ ለወካዩ ወደዚህ ይላክለታል። ይሁን እንጂ ይህ ሁሉ እንግልትና ወጪ ሊቀር የሚችለው አስቀድሞ በመዘጋጀት ነው። ወደ ተባበሩት አረብ ኤምሬቶች ለስራ መምጣት የምታስቡ ዜጎች ሁሉ ህጋዊ አካሄድን በተከተለ የኤምፕሎይመንት ወይም የስራ ቪዛ ብቻ እንድትመጡ በድጋሚ እናሳስባለን። ቪዚት ቪዛ ስሙ እንደሚገልጸው ለጉብኝትና ለቱሪዝም ዓላማ ብቻ የተዘጋጀ ነው። በቪዚት ቪዛ መጥቶ ቪዛ ስታተስን ለመቀየር መሞከር ለከፍተኛ የገንዘብ ወጪ፣ ለጊዜ መባከንና ለስነ ልቦና ጫና ይዳርጋል። ዜጎቻችን የሀገራቸውን ህግና የሚሄዱበትን ሀገር መመሪያ አክብረው በመንቀሳቀስ ራሳቸውንና ቤተሰባቸውን ካላስፈላጊ እንግልት እንዲጠብቁ ጥሪያችንን እናስተላልፋለን። በዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ጄኔራል ጽሕፈት ቤትና የኢትዮጵያ ኮሚኒቲ ማህበርም ዜጎችን የማገልገል ተልዕኳቸውን አጠናክረው ይቀጥላሉ። የኢፌድሪ ቆንስላ ጄኔራል ጽሕፈት ቤት ዱባይ